ጭቃው እንትን አትለው። አሁን ጭቃው እኮ ነው የተቸገርነው። ጭቃው ላይ ነው ያለነው። ድፍድፍ ውስጣችን ደፍድፏል፣ ጭቃ ሆኗል። ለዚህ ነው አሁን ረመዳን የተሰጠን እኮ ለዚህ ነው። ይሄንን ሁለቱ ስልጣን ናቸው። ጀሰዱም የስልጣን አይነት ነው። አታም ለታዲያ ሰው የሚሯሯጠው ለኸምሩ ለዚህ ነው። በጀሰዱ እኮ ነው። ሩህ ደግሞ የምትባላለች አላህ ምስጢር ነች። መላእክቶችም የሰገዱት እሷ ከገባች በኋላ ነው። فاذا سويته اي الجسد هكذا ونفخت في من روحي ሩህ ከገባች በኋላ فقعوا له ስገዱለት አለ። فقعوا له ساجدين ስገዱ አላቸው ለሩህ። ያንተ ትክክለኛ ማንነት ትልቅነትም ሆነ ትንሽነት ከሩህ ጋር የተያዘ ነው። ለዚህ ነው እነዚህ ነብዮች ከሰው በላይ ሆኑት፣ ዑለማዎች ከሰው الصالحين العباد ከሰው በላይ ሆኑት በዚህ ነው። በታሪክ ውስጥ ተመልከቱት። የትላልቅ ሰዎች የሚባሉ የውሸት ትላልቅ ታሪካዎች የሚባሉ ታሪካቸው ጠፍቶ العباد النساك العلماء المجاهدون الصالحون محفوظ سيرتهم ሲራቸው ተጠብቆ ታሪካቸው ተጠብቆ ሰው እየተጠቀመባቸው ነው። ይሄን ለመምሰል እየተባለ ዙሃድ እየተባሉ አውሊያ እየተባሉ እና ይሄ ረመዳን የተሰጠን የጭቃው ስልጣን ካየለ ምንድነው የምትሆነው? ሙናፊቅ ወይም ካፍር ነው የምትሆነው። የሩህ ደግሞ ስልጣን ካየለ ምን ይሆናል? ሙእምን ትሆናለህ። ይሄ ትግስት ይፈልጋል። እንዴት ነው አንተ አሁን እዚህ ለመናገር ሞክራለሁ። ይሄ መጽሐፍ ይሄ እዚህ ላይ እኮ ነው እንትኑ ይሄ መጽሐፍ ባይኖር የት ነበር የምንገባው? ልብ ያላችሁ ይሄ አላህ ቃል ነው።